ወራህመቱላሂ ወበረካቱ ውድና የተከበራችሁ የቻናላችን ቤተሰብ እንዴት ናችሁ? ሰላም ናችሁ ወይ? ስራ እንዴት ነው? ሁሉ ሰላም ነው? እኛ ጋር ሁሉ ሰላም ነው። አልሐምዱሊላህ። ውዲቶቼ ቪዲዮ እስከ መጨረሻ እዩልኝ። በላይክ ጀምሩ። ሰብስክራይብ ያላደረጋችሁ ሰብስክራይብ አድርጉ እና እላችኋለሁ ውዲቶቼ፣ በአዲስ ነገር ተከትቻለሁ። ወደ ኩተር የሚሄድ ዕቃ ነው። አንድ ተያዛኝ ነው። በመጀመሪያ እንግዲህ ለአባቷ ይሄ 1500 ብር እንደዚህ ለብሶ የትም ሰርግ ይሁን ለብሶ ይሁን ከዛ 1500 ብር። በነገራችን ላይ በራሴ ምርጫ ነው የገዛሁት። ቆንጆ ናት። እንደ ጋቢ ሁና ቀጥፍ እንትን አለች፣ ቀጥፍ አለች እንትን ናት። በጣም የምታምር እንትን ናት። 1500 ብር። ይሄ ለአባቷ ነው እና የውሃ ማቆርቆሪያ። በነገራችን ላይ ይሄ ነገር ሱቅ አልገዛሁትም፣ ገበያ ላይ ነው የገዛሁት። ገበያ ሸቀጥ ምናምን የሚያወጡበት የለም፣ እዛ ነው የገዛሁት። ቁጭ ባለች ዕቃ ናት። ይሄ የውሃ ማቆርቆሪያ ነው፣ 800 ብር። ይሄ ቆንጆ ነው፣ እዩት፣ 800 ብር። ይሄ ደግሞ የሲኒ፣ ይሄ ወፍራሙ ነው የሲኒ 700 ብር። ይሄ ደግሞ የድሮ የአባት እናታችን እንትና ቆንጆ ናት። ይሄ 500 ብር። ይሄ ደግሞ በጣም አለ፣ ሁለተኛም አለ፣ ሶስተኛም ማለት ደረጃ አለው። ይሄ 2000 ብር። ይሄ 2000 ብር እና ደግሞ ለአባቷ ከዛች ከፎጣዋ ጋር ይሄ ጥላ 800 ብር። ይሄ ጥላ የአባቷ ነው። ይሄ የእናቷ ቆንጆ ነው። እንደዚህ ታይት እንትን እንዳይመስላችሁ ትልቅ ነው። ከዛ ይሄ ባለፈው እኔ ቤት ያያችሁት ስጋጀ ነበረ። እሱ ግን ብዙም አይቆይም፣ ለጊዜ ነው የሚያምረው። ይሄ ደግሞ በራሴ ምርጫ ነው የገዛሁት። ይሄ የድሮ ነው። ይሄ ይቆያል፣ ብዙም ጊዜ ይቆያል፣ ችግር የለውም። 1500 ብር 1500 ብር ነው። ይሄ አሁን ለመፍታት ትላላኩት ነው እንጂ እንትን ነው። ይሄ ትልቅ ነው። ሊና ታይ አያችሁ፣ ይሄ 1500 ብር ነው። ይሄ ወፍራም ነው፣ ይቆያል፣ ብዙ ጊዜ ይቆያል። እንዳለፈው እንደኔ አይነት አይደለም። አሁን እኔ ያሳያችሁ ለጊዜ ያምራል፣ ግን እንደዚህ አይቆይም። እሱ አንድ ፍሬው 600 ብር ነው። ይሄ አንዱ አለ የ700 የዚህ ትልቁ 6000 አለ የዚህ ማለት ነው ትልቁ እና በቃ ከዚህ ትልቁ 6000 ብር ነው። ይሄ ደግሞ 1500 ብር ነው። እና እቺ ደግሞ የቡና ናት። በትልቅና በትንሽ ነው የገዛሁት። ያው በሱቅ አልገዛሁትም፣ ገበያ ላይ ነው የገዛሁት። እቺ 200 ብር። እቺ ደግሞ ለብቻዋ ናት 50 ብር። እቺም ለብቻዋ ነው የምትገዛው 20 ብር ናት። እና በዚህ ደግሞ 400 ብር። ይሄ ደግሞ 70 ብር ነው። ትልቁና ትንሹ ልዩነት አለው። ይሄም 20 ብር። ያው ይሄ 50 ብር፣ ይሄ 70 ብር ልዩነት አለው። ለምን? ትልቅ ጀበና ስለሆነ ማለት ነው። ይሄ ጀበና ዝም ብሎ ጀበና ሳይሆን የጉራጌ ጀበና ይባላል። አያችሁ፣ የጉራጌ ጀበና በትልቁ በትንሹ። ይሄ ለእናቷ ነው። ወደ ኩተሬ የሚሄድ ዕቃ ነው እና ሳና በትንሽና በትልቅ ነው። እቺ 400 ብር። እቺ ደግሞ 350 ብር። ይሄ 400 ብር፣ ይሄ 350 ብር። በትልቅ በትንሽ ነው ያለሽ። ያው ትንሽ ናት፣ ልዩነት አላችሁ እና ይሄ ቆንጆ ነው። እንትን የሚል የለም። አሁን የሆነ ቀጭን አለ፣ የሆነ ነገር እንደዚህ ስታረጉበት ይሄ ቦታ ይነሳል፣ ይገባል። ይሄ ደግሞ ጠንካራ ትሪ ነው 400 ብር። ይሄ 350 እላችኋለሁ ውዲቶቼ። ረመዳን ደርሷል፣ አላህ በሰላም ያድርሰን እና ለቤተሰባችሁ ለሚታዙ ልጆች ካላችሁ ስልኬ ከስራ አስቀምጣለሁ።
አሁንም አበረታቱ ነው የሚላችሁ። ይዘዙ በያላችሁበት ቦታ ወስጄ አደርሳለሁ ይላችኋለሁ። ውዲቶቼ በሚለቀውን እንትን የሚሰጡኝና እንትን አሳያታችሁ በጣም አመሰግናለሁ። በጣም እኔ ወላሂ ቃላት የለኝም። ከውስጥ መስመር ገብታችሁ አብሽሪ እኛ ከጎንሽ ነው ቢላችሁ የምታበረታቱ ልጆች አላችሁ። በነገራችን ላይ ማብራት ሄደ እና ያለሁት በእናቴ ቤት ነው። መቼም ያው በጭቃ ቤት አንዳንዴ ወጣ ቤት ልቅረጽ ብዬ ነው ይላቸው ለውዲቶቼ። የሆነ ጊዜ እንግዲህ አላህ ካለ ቀብቼ ተደስቼ ከእናንተ ሁላችሁም የኔ ምኞት ትልቅ ደረጃ ደርሼ ቤቴ ቀለም ቀብቼ እንትን የምትደሰቱ ልጆች አላችሁ ወላሂ ላዝምን እና ኢንሻአላህ አላህ ያለ ቀን ደግሞ አሳክቼው በኔ ቤት ፋብዬ እናንተንም እንግዳ ምልቀበል ሰው አላህ ያደርገኝ እላችኋለሁ ውዲቶቼ። ከጭቃ ቤት ወደ ቀለም እገባለሁ ኢንሻአላህ። አሁን በእናቴ ቤት ነው ይሄ አምጥቼ ገበያ ቀርጬ አምጥቼው ከትላንት ወደ ገዝቼው ነበረ። ያው ትላንት ቪዲዮ ልሰራ አልተመቸኝም ነበረ። ዛሬ ቀርጬዋለሁ። ዛሬም ወደ ኩተር ይሄዳል። ሳልሄድ በፊት ወደ ለምንሽኑ አልቀርጸውም ብዬ ነው እላችኋለሁ ውዲቶቼ። በያላችሁበት አላህ ይጠብቃችሁ። ሰላም አለይኩም ወራህመቱላሂ ወበረካቱ።